እኔ አንድ ሰው ታድሏል ብዬ የምለው ኢየሱስን ሲያገኝ ነው። እኔ ብር ስላለ ታድሏል አይደለም። እኔ ታድሏል ብዬ የምመኘው እንደሱ በአንተ ብዬ የምመኘው ኢየሱስ ያመነ ሲያገኝ ነው። አራት ፍቅረኛ ብዬ ያስኳቸው ልጆች አሉ። ኢየሱስ አራት ፍቅረኛ ብዬ ያስኳቸው ልጆች አሉ። አገልጋይ ዮናታን አክሊሉ ወሳኝ የሆነ መልእክት አለው። በተለያየ የኢትዮጵያ ከተሞች ሆናችሁ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን በጫት፣ በሲጃራ፣ በሺሻ፣ በአረቄ፣ በቢራ እየጨረሳችሁ ያላችሁ አታምኝም ግን ይቅርታ ለኩይ አታምኝም። አይ ነው አልመጣም፣ ችግር የለውም። እኔ ቤት ለመምጣት አይደለም ግን ይቅርታ ልጠይቅሽ። ጌታ ሆይ ውሰደው ተብሎ ይጸለይልኝ ነበር። እኔ እኮ ይጸልያል ጌታ ሆይ። ሁሉም ቤተክርስቲያን በእንደዚህ አይነት መንገድ ቢያገለግል እንዴት ስኬታማ እንሆን ነበር። የመልካም ወጣት ስኬት የዮናታን አክሊሉና የአዲስ ኪዳን ካህናት ቤተክርስቲያን ብቻ ሳይሆን የሁሉም አብያተ ክርስቲያናት ስኬት ያንተ ምሕረት ከማጋር ይሰያል። እኔ ብር ስላለ ታድሏል አይደለም። እኔ ታድሏል ብዬ የምመኘው እንደሱ በአንተ ብዬ የምመኘው ኢየሱስ ያመነ ሲያገኝ ነው። ኢየሱስ የሚፈራ ሲያገኝ ነው። ለኢየሱስ የሚታዘዝ ሲያገኝ ነው። ኢየሱስ የሚታዘዝ አዛውንት ሲያገኝ ነው። ለኢየሱስ የሚታዘዝ ወጣት ሲያገኝ ነው። እኔ ደስ የሚለው ነፍሴ አቤት ደስ ያሰኛል የምለው የሚመኘው እኔ ወርቅ አይቼ ብር አይቼ ሀብት አይቼ የእሱ ነገር ግርምት የምለው ነገር የለም። ሁሉ የሚያስለው እንግዲህ እነኚህ እናት በዚህ እድሜያቸው ወጥተው ወንጌል በየአደባባይ እየሰበኩ የተናገሩት መልእክት ነውና በጣም ወሳኝ የሆነ መልእክት ነው። እንግዲህ በዚህ ዘመን የተለያዩ ሰዎች ወደ ተለያዩ የሀብት ማማ የብልጽግና ማማ ለመሮጥ በጣም የሚጥሩበት ዘመን ላይ ነው ያለነውና እንግዲህ የትኛውም ሀብት ይምጣ፣ የትኛውም ገንዘብ ይኑረን፣ የትኛውም ንብረት ይኑረን፣ ነገር ግን ይሄ ያገኘነው ሀብት ያገኘነው ገንዘብ ምድር ላይ የሚቀር ነው ወዳጆቼ፣ ምድር ላይ የሚቀር ነው። ስኬት ብለን ልንጠራ የሚገባው ነገር ቢኖር ከክርስቶስ ጋር ሲሆን ነው። ክርስቶስ የሌለበት ስኬት በራሱ የሞተ ስኬት ነው፣ ከምድራዊ ነገር ያለፈ አይደለም። ስለዚህ እኚህ እናት በዚህ እድሜያቸው ወጥተው እንደዚህ ሊናገሩበት የቻሉበት ምክንያት ራሳቸው በብዙ መንገድ በብዙ ውጣ ውረድ ያዩት ነገር ሊኖራቸው ይችላል። ስለዚህ ያዩት ነገር ቀላል ስለሆነባቸው ከክርስቶስ ስለማይበልጥ ያንን ስለተረዱ አንድ ሰው ተሳክቶለታል ብዬ ማስበው፣ አንድ ሰው ሆኖለታል ብዬ ማስበው ኢየሱስን ሲያገኝ ነው። ይሄ ደግሞ እውነት ነው፣ እውነት ነው። መጽሐፍ ቅዱስም ሲናገር እንደዛ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድላት ምን ይጠቅመዋል ይላል? ምንም አይጠቅመው። ስለዚህ ጥሩ ስኬቶችን በዚህ ምድር ላይ ልናገኝ እንችላለን። ጥሩ የሆኑ ነገሮችን ልንሰበስብ እንችላለን። ሀብት፣ ገንዘብ፣ ንብረት፣ የተለያዩ ድርጅቶችን ልንሰበስብ እንችላለን። ነገር ግን ይሄ ሁሉ ያለ ክርስቶስ ከሆነ ባዶ ነን፣ ምንም የለንም። ለምን? ሁሉ አላፊ ነው። ሁሉ እዚህ ምድር ላይ የሚቀር ነው። ስለዚህ ስኬት ካልን ከክርስቶስ ጋር በቃ ስኬት ካልን ተሳካልኝ ካልን ከክርስቶስ ጋር ነው። ኢየሱስ የሌለበት ስኬት አይደለም። ምናልባት በዚህ በዓለማዊ አጠራር ስኬት ልንል እንችላለን። ነገር ግን ስኬት እስከ ዘላለሙ አብሮን የማይሄድ ከሆነ ዘላለማችንን የማይሰጠን ከሆነ የሚመጣውም ሀብትም ሆነ ገንዘብ ንብረት ምንም የሚጠቅመን ነገር የለም ማለት ነው። ስለዚህ እኚህ እናት በእውነት በዚህ እድሜያቸው ወጥተው በየአደባባዩ እንዲህ መናገራቸው ብቻ አይደለም ደግሞ የሚገርማችሁ እየተጠቀሙበት ያለ ቃላቱ፣ አመለካከታቸው በጣም የሚገርምና ሳቢ ነው። በቃ ወንጌል መስበክ እንደዚህ ነው። ወንጌል መስበክ እንደዚህ ነው። የሰውን የልብ ትርታ አሁናዊ የሆነውን ነገር እያዩ መናገር በቃ። ስለዚህ በዚህ መንገድ በእውነት ወንጌል እየሰበኩ ስላየው በእውነት ጌታ ኢየሱስ ዘመናቸውን ይባርክ። ኢየሱስ አራት ፍቅረኛ ብዬ ያስኳቸው ልጆች አሉ። ለምን ሁሉም እሺ እንደሚለኝ አያታቸው ላይ ሆኖ የረገማቸው መንፈሱ ነው። ቃል ኪዳን ሻተ የርክማን መንፈስ ነው። የደም ኪዳን ፈረሰ። በላዛን 5 ጊዜ ጩኸት ውጣ፣ ሳት ሁለተኛ ውጣ፣ ሶስተኛ ውጣ፣ አራተኛ ውጣ፣ አምስተኛ ውጣ ቻ እኮማናለ እውነተኛ ወዳጅ ማናለ የማይቆም የሆነ ገጽፍ ያለው እኮ ደፍተሬ ላይ ምን አለ?
አምጣልኝ። ትምህርቱ ነክቶኛል አልኩኝ፣ ግን እንዴት አልወጣም ብዬ ጽፌ የሆነ ብዬ እንትን አልኩ። አምጣ ደፍተሩ። ለምንድን ነው አንተ እንዲለቅ ይታወቃል? በጣም እንጂ ዮኒ። እንዴት እንዴ ዮኒ፣ ይኸውልህ ስራ ከጀመርኩ 3 ዓመት፣ ከ3 ዓመት በኋላ ነው ካሜራማን ነኝ። እዛ ለም ከገባው በኋላ ዘፈን ጣል፣ ደግሞ ሌላ ሱስ አንድ ዮኒ፣ የሴት ሱስ። እሺ ሌላስ? በኢየሱስ ስም በቃ አላለን ምን በቃ ለምን ሁሉም እሺ እንደሚለኝ ዮኒ፣ ለምን ሆነ 4 ፍቅረኛ ብዬ ያስኳቸው ልጆች አሉ። 4 የምሬ ነው ዮኒ፣ 4 አስበው እንግዲህ። ይጨንቃል በጣም እንጂ ዮኒ። ለሊት አተኛም? አልተኛም። ገንዘብስ የት ሄዳል? እኔ ምን አውቃለሁ ዮኒ የት ገደል እንደሚገባ። በቃ ተገላግላል። ያዝ ወጣ። በጣም ልናስብበት የሚገባ ጉዳይ ነው ደግሞ ይሄ። በተለይ በዚህ ጊዜ ብዙ ወጣቶች በእንደዚህ አይነት መንገድ የሚሳካላችሁ ሴቶችን ስትፈልጉ፣ የሆነ ኃጢአት መስራት ስትፈልጉ፣ የሆነ ክፉ ነገር ውስጥ ለመግባት ስትፈልጉ በጣም የሚሳካላችሁ ሰዎች ራሳችሁን ልጠረጥሩ ይገባል። ራሳችሁን በጣም ልጠረጥሩ ይገባል። አብዛኛውም ወጣቶች በዚህ ዘመን ይሳካላቸዋል፣ ነገር ይሳካላቸዋል። ሴጣን አፈጣጥኖ ነገሮች በቃ እንዲደላደሉ ያደርጋል። ሴት ስትፈልጉ ሴቶችን ይደረድራሉ። የሆነ ኃጢአት መዘሞት ስትፈልጉ በቃ ምቹ የሆነ መንገድ እንዲፈጠርላችሁ በጣም በዛ ደግሞ በፍጥነት ይሄ ነገር እንዲሆንላችሁ እንዲሳካላችሁ ያደርጋል ሴጣንና በጣም እንደዛ አይነት ህይወት ውስጥ ገብታችሁ ሁሉም ነገር የሚመቻችላችሁ ወጣቶች እውነት ራሳችሁን ህይወታችሁን ልትመረምሩ ይገባል ብዬ አስባለሁ። በጣም ማለት ነው። በተለይ እንደዚህ ከተቃራኒ ጾታ ጋር የውስጣችሁን ነገር የምታረኩበት አብራችሁ ለመተኛት፣ ዝሙት ለመስራት፣ ለመጠጣት፣ ለመጨፈር በቃ የሆነ መንገዱ የሚቀናላችሁ በእውነት ይሄ ጤናማነት አይደለም። ስለዚህ በጣም ልታስቡ ይገባል። በቃ ሰይጣን መንገድ ያመቻቸ ነው። በሱ ወጥመድ ውስጥ ገብታችኋል ማለት ነው። አያችሁ፣ በሱ ክልል ውስጥ ገብታችኋል። ለዛ ነው ይሳካላችኋል፣ ይሆንላችኋል፣ በቃ ይደረግላችኋል። በቃ ስለዚህ በጣም ልትነቁና ቶሎ ብላችሁ ራሳችሁን ልትፈትሹ ይገባል። ምክንያቱም ይሄ ትክክለኛ የሆነ ጤናማ መንፈስ ስላልሆነ እዚህ አታክ ተደረጋችሁ ህይወታችሁ ሁሉ ተይዞ በሰይጣን ቁጥጥር ስር ሆናችሁ ሳታውቁት ሰይጣን በደም ዲፕሊ ወደ ጥልቁ እንድትወርዱና በጣም እንድትያዙ የሚያመቻችበት መንገድ ስለሆነ ይሄ እንደዛ አይነት ስኬት ብዙ ጊዜ የሚሳካላችሁ አሁን እዚህ ላይ እየተናገረ ያለው በቃ ይሽሉኛል። ጠይቁ ራሳችሁ። እውነቴን ነው የምላችሁ፣ ራሳችሁን ጠይቁ። ለምንድን ነው የሚሏችሁ? ለምንድን ነው እንደዚህ ክፉ ነገር ልታደርጉ ስትሉ ለምንድን ነው ቶሎ የሚሆንላችሁ? ለምንድን ነው መልካም ነገር ልታደርጉ ስትሉ የማይሆንላችሁ? ለክፋት ሲሆን ግን ቶሎ የሚሳካላችሁ ለምንድን ነው? ይሄን ነገር በጣም ራሳችሁን ጠይቃችሁ ከዚህ ነገር ነፃ መውጣት መቻል አለባችሁ። ራሳችሁን ማስፈተሽ አለባችሁ እና ይሄ በጣም አስደናቂ የሆነ መልእክትና ነፃ መውጣት ነውና በእውነት ዮኒዬ ጌታ ኢየሱስ ዘመንን ይባርከው። ዮኒ እኔ እንደዚህ አይነት ሰው አልነበርኩም። በአንድ ልብስ እንደዚህ የሚሆን ምናምን ግን ምን ዋጋ አለው? የሞተን በድን ብታዘንጠው I was dead። ሲስተር አልደነገጠችም። ለክስታይ አይደለም በህይወት አለ ተብላለች ከ1 ዓመት ከ3 ወር በፊት ገብቷል። በህይወት መኖሪ ሲነገራት አልደነገጠችም። ለምን ቢሞት ይሻል። እኔ እኮ ይጸልያል እኛ ቤት ጌታ ሆይ ውሰደው፣ ይሄ ልጅ ውሰደው፣ ጠልቶኛ አይደለም እና እንድትሄድ ነው እንድትሞት የሚጸልይ ጌታ ሆይ ውሰደው። በስነ ስርዓት ነው የምልህ። አሁን እንደመጣስ ያስመዘገበኝ የለም ምንም ያለ የለም። ግን ጌታ ሆይ አልኩኝ። አሁን ስቆም በቃ አለቀ ሁሉ ነገር። ሞት ፊት ስቆም ምን ልል ነው? ሰተኛል፣ ይህን ሁሉ አሳድገኛል፣ ቁጥቁጥ አድርገህ ኤቭሪቲንግ። አሁን በእግዚአብሔር ፊት ቆሜ ምንድን ነው የምለው? መጨረሻ ላይ እዛ ከሄድን በኋላ ጌታ አንድ እድል ስጠኝ በቃ ሳይን ምልክት እንዳያወራኝ። ዋው! ይሄ ደግሞ በጣም ወሳኝና አንዳንዴ ቤተሰብ ውስጥ የሚፈጠር ነገር ነው። ቤተሰብ ውስጥ ይፈጠራል እንደዛ አይነት ነገርና ብዙ ጊዜ አይታችሁ ከሆነ አንዳንድ ልጆች ቤት ውስጥ ሲያስቸግሩ የእናቶች ጸሎት ውሰደው ከኔ ንቀለው የሚባል አጋጣሚ አለና
አንዳንድ እናቶች እንደዚህ የሚሉት ወዱ አይደለም ባይዘው ማለት ወዱ አይደለም። ልጃቸው ማህበረሰቡን ሲያስጨንቅ፣ ቤተክርስቲያን ሲያስጨንቅ፣ ወጣቶችን ሌሎችን ሲያስጨንቅ፣ የህግ አካሎችን ሲያስጨንቅ፣ በቃ ሰፈር ውስጥ አስቸጋሪ የሆነ ባህሪ ሲኖረው በሱ ምክንያት ብዙ ተሰቃይተው ማረሚያ ቤት ሄዶ ታስረው ተመላልሰው ምን ብለው በቃ በጣም ችግሩ ሲከታቸው ብዙ ጊዜ እናቶች የልጅ ቤተሰብ ምናምን ነገር እንደዚህ ብሎ ውሰደው ንቀለው ይባላል። ትዝ ብሏቸው እንደሆነ በልጅነት አንተን እግዚአብሔር ይንቀለ ያንሳ ተብሎ ይባላል። እና በእርግጥ ይሄ ለዚህ ልጅ የተጸለየው ውሰደው ነው፣ ወደ ጌታ ቤት ውሰደው ነው። እና እንደዛ ተብሎ አንዳንዴ ይጸልያል። አሁን ሲሪየስ ሰው ተመርክኮ ባይጸልይም እንኳን ይናገራል። በቃ ይሄንን ቃል ከውስጡ ያወጣል። እና እንደዚህ አይነት ነገር አለ። ነገር ግን ደግሞ እግዚአብሔር በምህረቱ ባለጠጋ አይደለ? ስለዚህ እግዚአብሔር ደግሞ ዘመን ያመጣል፣ ይለወጣል፣ ነገር ይለወጣል፣ ጊዜ ይለወጣል፣ ዘመን ይለወጣል። በዚህ ሁሉ ስም ያ ሲያስቸግር የነበረ ወጣትም ምን ሆናል? ይለወጣል ማለት ነው። አያችሁ፣ አይታችሁ እንደሆነ ብዙ ጊዜ እዛ በምትኖሩበት አካባቢና ሰፈር ውስጥ አስቸጋሪ ሰዎች የሆነ ሲዝን ላይ በጣም ያስቸግሩ፣ በተለይ በዘጠናዎቹ ቤት ያደጉ 97፣ 98 አካባቢ 99 አካባቢ ላይ የነበሩ አስቸጋሪ የሚባሉ ዱርዬ የሚባሉ ወጣቶች ብዙ ተለውጠው አሁን ሌሎቻቸው ትዳር ውስጥ ገብተው ቤተሰብ መስርተው ትልቅ ቦታ ደርሰው ምናምን ነገር ገብተው ወደ በቃ ሲሪየስ የሆነ ላይፍ ሲኖሩ ታያላችሁና የማይቀየር ነገር የለም። እግዚአብሔር በቃ ማህሪ ስለሆነ ይቀይራል ነገሮችን። ስለዚህ በእውነት እግዚአብሔር ደግሞ አዲስ ነገር ያደርጋል። ብቻ እግዚአብሔር ክብሩን ይሰጥ። እግዚአብሔር ደግሞ እንደዚህ አይነት ሰዎችን ቀይሮ ለክብሩ ያዋለ ስለሆነ እግዚአብሔር ይባረክ። አንተ ከጥፋትህ የተነሳ ያለ ጥያቄ ነው የታሰርከው። ማን ይጠይቀኛል? ወይ የኩይ አታምኚኝም? አይ ነው አልመጣም፣ ችግር የለውም። እኔ ቤት ለመምጣት አይደለም ግን ይቅርታ ልጠይቅሽ ነው። በቃ አታምኚኝም፣ አውቃለሁ። አታምኚኝም፣ ልጆችሽን ወልደሽ ምናምን አላየሁሽም። በቃ የለውም። አይ ነው በጣም ነው የምትወጂኝ፣ ስለምትወጂኝ ነው እንደዚህ የሆንሽው። ግን ይቅርታ፣ በጣም ነው የምወድሽ። እውነት ነው እኮ አንዳንድ ልጆች አንዳንድ ወጣቶች ቤተሰባቸውን በጣም ሲያስቸግሩ በቃ ከልብ ይወጣል። ያንን ልጃችሁን መልሳችሁ አታምኑትም ወይ ወንድም ልጆች አታምኑትም። ለምን? ባህሪው ስለሆነ አስቸጋሪ ስለሆነ ማለት ነው። ስለዚህ ምንም ቢያደርግ በቃ ምንም ለእናንተ ሴንስ አይሰጣችሁ። እንደዚህ የሆናችሁበት ምክንያት ብላችሁ ተስፋ ስለቆረጣችሁ በቃ የመጨረሻችሁ ስለሆነ አታምኑትም ማለት ነው። አሁን ይሄ ልጅ የገጠመው እንደዛ ነው። ቤተሰቡን በደንብ አድርጎ ጠንቅቀው ያውቃል። ምን እንደሚያስቡ አስቀድሞ ነው የተናገረ ያለው። ለምን አያምኑትም? ለምን? ብዙ ጊዜ ለፍቶበታል፣ ብዙ ጊዜ ሸውዷል፣ ብዙ ጊዜ ተናግሯል፣ ብዙ ጊዜ የሆነ የተፈጠረ ነገር አለ። ስለዚህ ኢቭን መለወጡ ለራሱ አያምኑ፣ መቀየሩን አያምኑ። በዛ አይነት ሌብል ውስጥ እንዳሉ ነው እንግዲህ ሴንስ የሚያደርገው የሚያውቀው ይሄ ልጅ። ነገር ግን ደግሞ ምንድነው በቃ ይቅርታ አድርጊልኝ፣ በቃ አትመኝ፣ ችግር የለውም ግን ይቅርታ አድርጊልኝ ነው። በእውነት እግዚአብሔር የማይቀይረው ነገር የለም። እኔ ደግሞ ይሄ ቤተሰብ ይቅር እንደሚለው ተስፋ አደርጋለሁ እና አብዛኞቻችን የኛ ቤተሰብ ውስጥ እንደዛ አይነት ነገሮች ይፈጠራሉ። ከምንም በላይ ግን ይቅርታ ማድረግ ሞር የተሻለ ነው። ባናምንም እንኳን በቃ ነገሮችን በይቅርታ እናልፋለን ማለት ማመኑ ቀስ እያለ እየገባን ያ ሰው ተለውጦ በህይወት እየኖረ በተግባር እየገለጠ ሲመጣ ይገባናል። ወደ መስመር እንገባለን። እውነት ልጄ ተለውጧል፣ ወንድሜ ተለውጧል፣ ኤኬሌ ተለውጧል ብለን እንላለን። ለምን? ሂደታዊ ስለሆነ፣ ለውጡ ሂደታዊ ስለሆነ ማለት ነው። ስለዚህ በሂደታዊ ልናምን እንችላለን። ነገር ግን ደግሞ ከዛ አስቀድመን በቃ ይቅርታ እግዚአብሔር የሰጠው ጸጋ ስለሆነ እኛም ተምረን እየኖርን ስለሆነ ለእንደዚህ አይነት አቋም ላላቸው በጣም አስቸጋሪ ለሆኑ ሰዎች በዚህ መንገድ ይቅር ብንል ሞርኛም ይቅር እንባላለንና በጣም ቆንጆ የሆነ መልእክትና በየሰው ቤት ውስጥ ያለ ገመና ነው። ፍጥረት